ከሰሞኑ ወደ ባንክ ሄደው ወይም በሞባይል ባንኪንግ ሂሳቦ ታግዷል የሚል መልእክት ደርሶታል ወይም ደግሞ የቅርብ ጓደኛው ቤተሰቡ በዚህ ምክንያት ሲቸገሩ ተመልክተዋል? መልሱ አዎ ከሆነ ምክንያቱ አንድ ነው። የባንክ ወይም የቴሌብር አካውንቶች ከፋይዳ ዲጂታል መታወቂያ ጋር አለማስተሳሰሩ። የኢትዮጵያ ብሔራዊ ባንክ እስከ ግንቦት 6 ቀን 2018 ዓ.ም ድረስ አካውንቶች ከፋይዳ ጋር እንዲያያዙ ቀነ ገደብ አስቀምጦ ነበረ። በተደጋጋሚ ጥሪ ሲያደርግ ቢቆይም በርካታ ዜጎች ሳይመዘገቡ ቀነ ገደቡ አልፏል። በዚህም ምክንያት ያልተጣመሩ የባንክ ሂሳቦች ከወጪ ግብይት ታግደው እንዲቆዩ ተደርጓል። ታዲያ አሁን መፍትሄው ምንድነው? አካውንቴ እንዳለ ይዘጋል የሚል ስጋት እንዳይገባው ባንኮች የደንበኞቻቸውን ጥያቄ ከግምት ውስጥ በማስገባት ሂሳቦችን ከፋይዳ ጋር እንዲያያይዙ እንዲሁም ደግሞ መልሰው እንዲያንቀሳቀሱ እያደረጉ ይገኛሉ። ስለዚህ አሁኑኑ በፍጥነት ባንኮ በመሄድ የማስተሳሰር ስራውን ማከናወን ይኖርቦታል ማለት ነው። እስካሁን ድረስ የፋይዳ ዲጂታል መታወቂያ ተመዝጋቢዎች ቁጥር ከ43.9 ሚሊዮን በላይ ደርሷል። እዚህ ጋር ግን ጥንቃቄ ማድረግ ያለብዎ ይህንን አጋጣሚ በመጠቀም ስልክ እየደወሉ ከባንክ ነው የደወልነው አካውንቶን እናስተሳስርልዎ የሚሉ አጭበርባሪዎች ስለተፈጠሩ የባንክ ሚስጥር ቁጥሮን ወይም ኦቲፒ ኮዶን የሚጠይቁ ሰዎች በፍጹም መስጠት የለቦትም ማለት ነው። ባንኮች ይህንን ስራ የሚሰሩት በአካል ወይም በተረጋገጡ ይፋዊ መተግበሪያዎቻቸው ብቻ ነው። ሚስጥር ቁጥሮን ለማንም አሳልፈው እንዳይሰጡ ተገቢውን ጥንቃቄ ማድረግ ይኖርቦታል። የፋይዳ መታወቂያውን ካላስተሳሰሩ አሁኑኑ ወደ ባንክ ጎራ ይበሉ።